መጣሁት ቀለበት የፍራውን እኮ ገርል ፍሬንድ እናቴ በጣም ወድሻለሁ። 205 ሚሊዮን ብር በ3 ዞር ወድሻለሁ። እናት በጣም ወድሻለሁ። Thank you. Zani alkachali ነው የእናት ነገር ሲሆን ደግሞ ሁሉ ማይነካፈ ያ የመጣሁት ቀለበት የተሰማኝ በጣም ደስተኛ ነኝ። በጣም ሰው ፕሮጀክት ከዚህ በላይ ትልቅ ደረጃ እንድትደርሺ እመኝልሻለሁ። ደስታሽን እንዲያሳየን እመኝልሻለሁ። ጥሩ ጥሩ ነገር በሙሉ እመኝልሻለሁ እና ጥሩ ደግሞ የስራ ዘመን እንደሚኖራችሁ ተስፋ አደርጋለሁ። አንድ አባት ልጁን አንድ አባት ልጁን ምን ይላል? ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣለህ ይለዋል። ከዛ ልጁ ደግሞ ደስ ብሎት 250 ሺህ ይለዋል። አበሻ ሼር እየተደራረገ ኦልሞስት 700 ሺህ ነው ላይክ ያስደረገው። እንኳን ከቤት ከሀገር ያስወጣል አበሻ። የአበሻን ተንኮልና ምቀኝነት በዚህ ማየት እግዚአብሔር ምስክሬ 688 ሺህ ላይክ ተደርጓል። እኔ ፋዘር በዚህ ሰዓት ምን እንደሚሉት ታውቃለህ? አገር ለቀውጣልኝ ነው የሚለው ፋዘሩ። እኔም ራሱ አንዷ ነኝ አለችና አበሻ ደስ የሚለን ነገር ምቀኝነትን ሼር መደራረግ በጣም እንወዳለንና ከህዝቡ 205 ሚሊዮን ብር በ3 ዞር ዕጣ ተሰብስበዋል ማለት ነው። የወጣው ወጪ ሲቀነስ እንግዲህ የ75 ሚሊዮኑ ተቀንሶ 205 ሚሊዮን ብር ከህዝቡ ተሰብስቧል። ይህ ማለት እንግዲህ የማዳም ቅመሞች እንዲሁም ሳውዝ አፍሪካን ታርጌት ያደረገ ቢዝነስ ነው። ይሄ ዊልቸር ደግሞ የሚሰጠው ሀገር ቤት ላሉ ተረጂዎች ነው። በነገራችን ላይ እርዳታው የፈለገ መልክ ቢኖረውም የአረብ ሀገር ልጆችን ለመጥቀም ከሆነ ከነዚህኛው ሰዎች ብር ተወስዶ ለሌላ ሰው ለተቸገረ ሰው መስጠት በራሱ አረብ ሀገር ያሉትን ልጆች ያከስራል። ልብ ብላችሁ አዳምጡ። 205 ሚሊዮን ብር ከአረብ ሀገር ልጆች ላይ ከለፉት ላይ ተወስዶ ኢትዮጵያ ላሉ ለተቸገሩ ሲሰጥ ባይ ዲፎልት እዚህ አረብ ሀገር ላይ ያሉት ለእናንተ ነው የቆምንላችሁ የሚል የፍራውን እኮ ገርል ፍሬንድ እኔ ጋር ወጣ መጣች። እሱ ለካ እንደዚህ አይችልም፣ በሌሊት ጥላው መጣች ብላለች። ሳራ የት ታውቃታለች? የፍራውን ገርል ፍሬንድን ሄለን ነጭ ቅማል የት ነው የምታውቃት? የት አውቃት? ማንቱን ነጭ ቅማል አታውቃት? ሳራ ለበሻ ናት እየመጣች የምታወራው። መድኃኔዓለም ድረስ እግዚአብሔር ምስክር ደመላሽ ይባላል ስሙ። ወርቁ አይተህ ነው አይደል? ደመላሽ ነው ኢየሱስ። የጀግና ዘር ጄሪዬ እንደት ነሽ? የጀግና ዘር እናትህ ትውለድ፣ እናትህ ትውለድ። አንደኛው ምንድነው? ስሙን ለማጥፋት ነው። ተግባባን? ስሙን ሆን ተብሎ ታርጌት ተደርጎ ፖለቲካ ጭምር ነገር አለው ብዬ ነው የማስበው። የሱ ስም ለምን መጣ? የሱ ስም ቲክታክ ላይ ለምን መጣ? ረድቶ ሄደ፣ አለቀ። ይሄ ነው ታሪኩ። እሱንም በሶስተኛ ሰው ነው የተገናኘ። ከዛ ይቺን እካክ ይኸው በምትሉት መልኩ
የወርቁ አይተነውን ስም ስትገቡ ትቀጠቅጧታላችሁ። እስቲ ስሙን ጥሪ ነው የምትሏት። እንደገባችሁ ትገባለች አይደል? ነጭ ቅማል ወርቁ አይተነው ሰላም ብሎሻል ስትሉ